So the other topic is thermal expansion. So molecular base of expansion. So when heated particle vibrates with greater amplitude. So በደንብ ማቴሪያሎች ሂት ሲደረጉ በደንብ ቫይብሬት ያደርጉና አምፕሊቲዩዳቸው ይጨምራል ማለት ነው። ሶ ዲስ ፑሽስ ናይበሪንግ ፓርቲክል ፋርዘር አፓርት ኢንክሪዚንግ ዘ አቨሬጅ ዲስታንስ ቢትዊን ዘም። ሶ አሁን ይሄ ምንድነው? ልክ አንዷ ሞሊኪውል በደንብ ቫይብሬት እያደረገች ኬኔቲክ ኢነርጂዋ እየጨመረ የሚመጣበት ሰዓት ላይ ምን ያደርጋል? የሌላውንም ሞለኪውል እየሄደች እንትን ትነካለች። ሶ ሁሉም ሙቭመንት ላይ በሚሆን ሰዓት ላይ ደግሞ ምን ይፈጠራል? ዲስታንሳቸው እየሰፋ ይሄዳል። ዲስታንሳቸው እየሰፋ የሚወጣ ከሆነ ደግሞ ኤክስፓንሽን የምንለው ይፈጠራል። ሶ ይሄኛው ኤክስፓንድ ሁሉም ኢንታየር ኦብጀክቱ ሶሊድ ነው ሊኩዊድም ላይ እንትንም ላይ ኤክስፓንድ ያደርጋሉ ማለት ነው። ሶ ሊኒየር ኤክስፓንሽን ስንመለከት ዘ ኢንክሪዝ ኢን ዘ ሌንግዝ ኦፍ ዘ ሶሊድ ፐር ዩኒት ሌንግዝ ፐር ዲግሪ ራይዝስ ኢን ዘ ቴምፕሬቸር። ሶ ሊኒየር ኤክስፓንሽን ይሄ ነው። ሶ ሊኒየር ኤክስፓንሽን ቼንጇ ብቻ ምንድነው ካልኩሌት የሚደረገው ቼንጅ ኢን ኤል which is equals to አልፋ ታይምስ ሊኒየር ሌንግዝ ኦፍ ዘ ኦብጀክት ኤንድ ታይምስ ቼንጅ ኢን ቴምፕሬቸር ነው። ይሄኛው አሁን እንትን ነው። ሶ አክቹዋል ኦብጀክቱ ምን ያህል ነው የሚለውን ለማየት ኤል ምን ስንመለከት ቼንጅ ኢን ኤል ፕላስ ኤል ኖት ነው አይደለ? ሶ which is equals to ኤል which becomes አሁን ኤል ኖት ፕላስ ቼንጅ ኢን ኤል ምን ብለናል? አልፋ ታይምስ ኤል ኖት ታይምስ ቼንጅ ኢን ቲ ብለናል አይደለ? አሁን ኮመን የሁለቱንም ስናወጣ ዋን ኤል ኖት ይወጣል ኮመን። ሶ ዋን ፕላስ አልፋ ቼንጅ ኢን ቲ። ይሄ አሁን የአክቹዋል የኦብጀክቱ ኤክስፓንድ ከሆነ በኋላ ሙሉ ያለው እንትኑ ነው። እቺኛዋ ቼንጇ ብቻ ናት። እቺኛዋ የቼንጅ ብቻ ናት። ኤል የምንለው ደግሞ አክቹዋል ኦብጀክቱ ከኤክስፓንድ በኋላ ያለው ቶታል ሌንግዝ ነው ማለት ነው። ይሄን በኤግዛምፕል እንየው። ሶ we are the problem says that a steel rail has a length of 20 meter at 15 degrees Celsius. Find its length at 45 degrees Celsius and alpha is constant which is given 1.2 times 10 to the power of minus 5 degree per degree Celsius ነው ማለት ነው። So we are given the length L naught which is equals to 20 centimeter and temperature initially ስንት ነው? 15 degree Celsius and final which is equals to 45 degree Celsius and alpha which is equals to 1.2 times 10 to the power of minus 5 per degree Celsius ነው። ሶ መጀመሪያ ምን እንፈልጋለን? ቼንጅን ሌንግዙን እሱን ነው ፈልጉ የተባለው። ሶ ቼንጅን ኤል ማለት ምንድነው? አልፋ ታይምስ ኤል ኖት ታይምስ ቼንጅን ቲ ነው። ቼንጅን ቲን ካልኩሌት ስናደርግ 45 ታይምስ 15 30 ዲግሪ ሴልሺየስ ነው ማለት ነው። ሶ ቼንጅን ኤል which is equals to alpha 1.2 times 10 to the power of minus 5 per degree Celsius times L naught which is 20 centimeter times change in T which is 30 degree Celsius. So degree Celsius by degree Celsius ይጣፋል። So change in L which is equals to 1.2 times 20 which is 2.4 2.4 times 30 it becomes 2.4 times 30 which is 72. So 72 times 10 to the power of minus 5. So 7.2 times 10 to the power of minus 4. ይሄ ሴንቲሜትር በዚህን ያህል ኢንክሪዝ አድርጓል። አክቹዋሊ ሌንግዙ የምፈልግ ደግሞ ኤል ፕላስ ቼንጅ ኢን ኤል ነው። ሶ አወር ኤል which equals 20 ሴንቲሜትር ፕላስ 0.00072 ሴንቲሜትር ሶ አወር ኤል ቢካምስ 20.00072 ሴንቲሜትር ይሆናል ማለት ነው። ሶ ኤሪያል ኤክስፓንሽን እንደምናየው ይሄኛው ደግሞ ቼንጅ ኢን ኤ which is equals to beta times a naught times change in t። ይሄኛው ከዛኛው የሚለየው ምንድነው? ኮኤፊሺየንቷ ናት እቺ ቤታ ምንላት። ቤታ ያኛው አልፋ 2 ታይምስ እንትን ስለሆነ አልፋ ሊኒየር ስለሆነ ሌንግዝ ብቻ ስለሆነ ነው። ቤታ ማለት ደግሞ ኤሪያ ነው። ኤሪያ ደግሞ ሌንግዝ ታይምስ ዊድዝ አይደለ? ሶ 2 ታይምስ አልፋ ይሆናል ቤታ ማለት ነው። ቮሊዩም ኤክስፓንሽን ላይ ስንመለከት ጋማ 3 ታይምስ አልፋ ይሆናል። ሶ ቮሊዩሙ ኤክስፓንድ ያደርጋል ማለት ነው። ሶ ሌትስ ሲ ዘ ኤግዛምፕል a brass cube has a side length of 10 cm at 20 degree Celsius. It heated at 120 degree Celsius. Find the new volume. So we are given the alpha of the brass which is equals to 1.9 times 10 to the power of minus 5 per degree Celsius and also the
ሌንግዙ የሰጠን ስንት ነው? ሌንግዝ which is equals to 10 ሴንቲሜትር የኪዩብ ነው። ሶ ቮሊዩሙ which is equals to 10 times 10 the cubed ስናደርገው 1000 ሴንቲሜትር ኪዩብድ ይሆናል ማለት ነው። ሶ ሂት ከ20 ዲግሪ ሴልሺየስ ወደ 120 ዲግሪ ሴልሺየስ ነው የሰጠን። ስለዚህ ቴምፕሬቸር ዲፈረንሳችን ምን የሚሆነው ቲ ኢኒሻሊ 20 ነው ዲግሪ ሴልሺየስ ኤንድ ቲ ፋይናል which is equals to 120 ነው። ሶ ቲ ቼንጅ ኢን ቲ which is equals to ቲ ፋይናል ማይነስ ቲ ኢኒሻል which is 100 ዲግሪ ሴልሺየስ ይሆናል ማለት ነው። አሁን የተጠየቅነው ቼንጅ ኢን ቪ ነው እንትን ነው ቪ ነው የተጠየቅነው። መጀመሪያ ግን ቼንጅ ኢን ቪ መፈለግ አለብን። ቼንጅ ኢን ቪ which is equals to ጋማ ታይምስ ቪ ኖት ታይምስ ቼንጅ ኢን ቲ። ሶ ጋማ የምንለው ደግሞ ጋማ which is equals to 3 times alpha. Gamma which is equals to 3 times alpha which is 3 times 1.9 times 10 the power of minus 5 per degree Celsius. So which is equals to around 5.7 times 10 the power of minus 5 per degree Celsius. So our change in V which is equals to 5.7 times 10 the power of minus 5 times V naught initially ሰጠን 1000 ምንድን ነው 1000 ኪዩብድ ነው 1000 ሴንቲሜትር ኪዩብድ ነው። ሶ ቼንጃችን ደግሞ 100 እንትን ነው። ሶ በእንትኑ ቮሊዩማችን ቼንጅ ኢን ቪያችን ምን ይሆናል? ቼንጅ ኢን ቪ which equals to 5.7 times 10 the power of ይሄኛው አሁን ወደ ሜትር ኪዩብድ ስንቀይረው 0.001 ይመጣል። ስለዚህ ኦልሞስት ስናባዛው -6 10 the power of -6 ሜትር ኪዩብድ ይመጣል። ይሄ ቼንጅ ኢን ቪያችን ነው። አሁን ፈልጉ የተባልነው አክቹዋል ቮሊዩሙን ነው። ሶ our v which is equals to v naught plus change in v ነው። our v which is equals to 0.001 ሜትር ኪዩብድ ነው ፕላስ ይሄኛው ደግሞ 0.0000057 ሜትር ኪዩብድ። so our v becomes 0.0001057 ሜትር ኪዩብድ ይሆናል ማለት ነው። ይሄኛው the new volume of the brass ይሆናል ማለት ነው። the object ይሆናል። so the other one is liquid expansion in liquids ነው። so expansion in liquids ስንመለከት liquid do not have fixed shape so they exhibit only volume expansion። ሊኩዊዶች ምን ስለላቸው የራሳቸው ሼፕ ስለላቸው ሁሌም ቮሊዩማቸው ብቻ ኤክስፓንድ ያደርጋሉ። ሶ ሪል እና አፓረንት ኤክስፓንሽንን ስንመለከት ሪል ኤክስፓንሽን የምንለው ሁልጊዜም አፓረንት ኤክስፓንሽን ሲደመር ኤክስፓንሽን ኦፍ ዘ ቨዝል። ለምንድን ነው ይሄ የሚሆነው? ሲን ዘ ኮንቴነር ኦልሶ ኤክስፓንድ ኮንቴነሩ በራሱ ኤክስፓንድ ስለሚያደርግ የራሱ ሞለኪውሎች ስላሉት መጀመሪያ አፓረንት ኤክስፓንሽኑ ማለት ላይክ የምናየው አለ አይደለ ኦብዘርቭድ ኢን ዘ ኢንክሪዝ ሌቭል የምናየው እሱን አፓረንት ኤክስፓንሽን እንለዋለን። ከዛ ደግሞ የማቴሪያሉን ኤክስፓንሽን አለን። ሁለቱን ደምረን ነው ሪል ኤክስፓንሽን የምንለው ማለት ነው። ሶ አኒማላይዝ ኤክስፓንሽን ኦፍ ዋተር ሶ ዋተር ቢሄቭ ስትሮንግሊ ቢትዊን 0 ዲግሪ ሴልሺየስ ኤንድ 4 ዲግሪ ሴልሺየስ። ሶ ዋተር በደንብ ዴንስ የሚሆነው 4 ዲግሪ ሴልሺየስ ላይ ነው። ሶ ሂቲንግ 0 ዲግሪ ሴልሺየስ ቱ 4 ዲግሪ ሴልሺየስ ዋተር ኮንትሬትስ ኢንስቴድ ኦፍ ኤክስፓንዲንግ። ሶ ዋተር ከ0 ዲግሪ ሴልሺየስ ከ4 ዲግሪ ሴልሺየስ ባለው ኤክስፓንድ ከሚያደርግ ይልቅ ኮንትራክት ያደርጋል ሞር፣ ምክንያቱም ዴንሲቲው ኃይለኛ ስለሆነ ወይም ደግሞ ኢንክሪዝ ስለሚያደርግ ማለት ነው። ሌላው ማክሲመም ዴንሲቲ ነው። ማክሲመም ዴንሲቲ ዋተር ኢዝ ሞስት ዴንስ አት ኤግዛክትሊ 4 ዲግሪ ሴልሺየስ አሁን ያልነው ነው። ሰርቫይቫል ነው። አሎስ አይስ ቱ ፍሎት ኤንድ ፊሽ ቱ ሰርቫይቭ አት ዘ ቦተም ኦፍ ዘ ፍሮዝን ሌክስ። ሌላው ኤክስፓንሽን ኢን ጋዝ ነው። ሶ ጋዝ ኤክስፓንድ ሲግኒፊካንትሊ ሞር ዳን ሶሊድስ ኦር ሊኩዊድስ። ሶ ጋዞች ቀድመው ኤክስፓንድ ያደርጋሉ። ለምሳሌ አሁን ፐርፊውም የሆነ ክፍል ውስጥ ብትረጩ ወዲያው ነው አይደል የሚደርሰው። ይሄኛው ኤክስፓንሽን ኦፍ ጋዝን ያሳያል ማለት ነው። ሶ ዘ ሬት ኦፍ ዘ ኤክስፓንሽን ኢን ዘ ሴም ኦፍ ዘ ኦል ኦፍ ዘ ጋዝስ አር ኮንስታንት ፕሬሸር። ሶ ጋማ which is equals to 1 divided by 27 ኬልቪን ይሆናል per at 0 degree Celsius ነው። ሶ molecules are far apart making intermolecular force negligible during the expansion. So let's do the example. A gas occupies 2.0 liter at
27 degree Celsius. So what is the volume at 127 degree Celsius constant pressure ላይ ስንት ይሆናል ነው የሚለን። ሶ ቻርለስ ሎ አፕሊኬሽን ነው የምንጠቀመው። ሶ we are given 2 liter at 27 degree Celsius, 2.0 liter at 27 degree Celsius. what is the volume at 127 degree Celsius? so t ፋይናል ተሰጥቶናል ማለት ነው። so change in t which is equals to 127 degree Celsius minus 27 degree Celsius which is 100 degree Celsius ነው ማለት ነው change in temperature። so መጀመሪያ ወደ ከልቪን መቀየር አለብን ይሄንን ቼንጁን ለማግኘት። ለምን change in temperature እና ያው በእርግጥ change in temperature እና change in Celsius ችግር ስለማይፈጥር ነው። ግን አሁን ስናባዛ ጊዜ ግን ችግር ያባጣል አንዳንዴ። 27 degree Celsius ወደ ኬልቪን ሲቀየር 27 plus 270 which is 300 ኬልቪን ነው። 127 degree Celsius ደግሞ ከማን ጋር እኩል ነው? ከ400 ኬልቪን ነው። አሁን ቼንጁ ችግር የለውም በኬልቪንም በሴልሺየስም ተመሳሳይ ነው። ግን በምናባዛበት ወቅት ኤስአይ ዩኒት መጠቀም ይጠበቅብናል ማለት ነው። ሶ ቻርለስ ሎ ምንድነው የሚለን? ቻርለስ ሎ which is says that v1 over t1 which is equals to v2 over t2። ሶ አሁን v2ን ለመፈለግ from v2 ለማግኘት v1 times t2 over t1 እናደርጋለን። ሶ v1አችን ስንት ነው? 2 times v2አችን 400 over 300። so v2 which is equals to 2 times 4 800 over 3 which is almost 2.67 liter ይሆናል። so the gas occupies 2.67 L at 127 degree Celsius። so 27 degree Celsius ላይ 2 ሊትር ነበረ 127 degree Celsius ላይ 2.67 ሊትር ሆነ። ይሄ አሁን ምን ያህል ነው ኤክስፓንድ ያደረገው? በ0.67 ሊትር ኤክስፓንድ አድርጓል ማለት ነው። and the other is application. so it is in bimetallic strip, so consists of two different metal strips, brass and iron revised together. so since the alpha brass and alpha iron the strip bonds when heated, so it is thermostatic fire alarm ላይ ሰርኪት ብሬከሮች ላይ ምናምን የምንጠቀምበት ነው ማለት ነው። ሌላው አፕሊኬሽን ጆይንቶች ላይ ለምሳሌ አሁን ብሪጆች ላይ ይታያል፣ ድልድዮች ላይ ምናምን። አሁን ዋን ኢንድስ ኢን ዘ ፊክስድ ላዘር ረስትስ ኦን ዘ ሮለርስ ሬልስ ላይ ፓይፕስ ላይ እነዚህን የምናየው ነው ማለት ነው የኤክስፓንሽንስ